የዓለማችን ባለጸጋና ኃያል የፖለቲካ ሰው ፍልሚያ ሲገጥም የሚፈጠረው ምንድነው? ባጭር የተቀጨው የትራምፕና የመስክ ወዳጅነት የአሜሪካንን ፖለቲካ ወዴት ይመራው ይሆን? የብዙዎች ጥያቄ ነው። አሁን ዓለም እያየው ያለው ይመስላል፣ ግን ምንም የሚያስደስት ነገር የለውም። ትራምፕና ኤሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀባቸውም። ትራምፕ መስክን ከፌደራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በሚሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን መስክ የሚሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት ይሆን አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። ዓለም አቀፉ የውሃ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ይሆናል። በወሲብ ቅሌት ወደ ዘብጥያ ወርዶ ሕይወቱ በዚያው ካለፈው ጄፍሪ ጋር በተያያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለበቂ ማስረጃ ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በሕጉ የግብርና የውጭ ሕግ ደስተኛ ያልሆነው የኤሎን አሳዛኝ ክስተት ነው። ምክንያቱም ሕጉ እሱ የሚፈልጋቸው ፖሊሲዎች አያካትትም ትላለች። መስክ የትራምፕን መንግስት ታግሎ ማሸነፍ አይችል ይሆናል። ነገር ግን ትራምፕም ሆነ ሪፐብሊካን ፓርቲ ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይህ የጠፋቸው አይመስልም። ሐሙስ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀ ምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፈ ሲሆን በትሩዝ የማህበራዊ ሚዲያቸው ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸዋል። ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱን ጠቅሰዋል። ከዚያም አዲሱን የግብርና የውጭ ሕግ ማድነቃቸውን ቀጥለዋል። ትራምፕ ይሁን እንጂ ሐሙስ ዕለት ከነበረ የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁ እንደዋዛ የሚታለፍ አለመሆኑ አሳይቷል። የስድብና የዛቻ ምልልስ ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበረ። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽሕፈት ቤት ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበር። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በ100 ሚሊዮን የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ሕልውና አደጋ ሲል የጠራውን የብሔራዊ ዕዳ መቀነስ እንደሚፈልግም ተናግሯል። ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ ቃላቶች ጥቃቶች ከሰነዘረ በኋላ ፍጥጫው በርትቷል። መስክና ትራምፕ ኃይለኛ ግን የማይቀዘቅዝ ጥምረት ፈጥረው ነበር። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግስት ቅልጥፍና የመስሪያ ቤት ወይም ዶጅ
ሁሉንም የመንግስት ተቋማት በመዝጋቱና በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቅ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው እየተለያየ ንግግራቸው እየተጣጣለ ይህንን የታዘቡም የነዚህ ኃያላን ጥምረት ንፋስ እየገባው ነው ብለው ተናገሩ። ለተወሰነ ጊዜ የነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳን መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭና በዚህ ዓመት አጋማሽ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመዋል። ከዚህ ሁሉ ረፍት ይኖራል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይም በፕሬዝዳንቱ ወደ ማር-a-ላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሃውስ ለመስክ ምን ጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተውም ነበር። አሁን ግን ግብዣው ተሰርዟል። የዋይት ሃውስ በር መክፈቻ ቁልፍ ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤሎንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽ ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጣላቸው፣ በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምትም አለ። በዋይት ሃውስና በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያደርጉ ይመስላል። ከዚያ ትራምፕ ተናገሩ ብዙ ነገር። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው መስክ በሚያደርገው ንግግር በሚደግፈው የገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደር ውስጥ ባሉት የመስክ የዶጅ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምሯቸዋል የነበሩ የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱ ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭ በጠረጴዛው ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነው መስክ ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። ግን የጠላቴ ጠላት ወዳጄ ነው የሚለው የድሮ አባባል አለ። የዲሞክራቲክ ስትራቴጂ ሊአም ኤርብ ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገሩት የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል ብለዋል። እናም ይህ ፊልሚያ እስከሚያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካን ፖለቲካ ሁሉን ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ከ40 ከተጨማሪ ዓመታት በላይ እኖራለሁ ሲል ጽፏል። እድሜ ይስጠን፣ ሁሉንም እናያለን።